ሰላምታ መቀጠሉ ማቀርብልዎት ጥያቄ እንዲሆን እግዚአብሔር ይመስገን አንቱ ያለኝ ሰው እሱም ባለፈ ሳምንት የዛሬ ሳምንት ስለ አስራት በኩራት ያስተማሩት ነገር አለ። እሱም አስራት መክፈልና ለመክፈል ችግር እንደሌለው አስተምሮት ነበር። እውነት እንጂ የተለያዩ ቤተክርስቲያን አስራት አለመክፈል ከምድራዊ ኑሮ እስከ መንግስተ ሰማይ እንኳን እንደሚያሳጣ ነው ያስተማሩን። ባለፈ ሳምንት ግን ከእርሱ የሰማነው አስራት መክፈልም ሆነ አለመክፈል ከመንግስተ ሰማይ ጋር እንደማይያዝ አስተምረውን ነበር። እኔ በጆሮ የሰማሁት በአስራት ጉዳይ ላይ የተለያየ ሐሳብ አለና በጣም ጥያቄ ሆነብኝ። ከይቅርታ ጋር ከእርሱ ትልቅ ማብራሪያ ፈልጋለሁ ይላል። እሺ እግዚአብሔር ያክብርልኝ። ታንክ ዩ። ባጭሩ አስራት በኩራት፣ የጌታ እራት፣ አገልግሎት፣ ኳየር፣ ጾም፣ ጸሎት ወዘተ ከዘላለም ሕይወት ጋር ምንም ግንኙነት የላቸው። የዘላለም ሕይወት የሚገኘው እኛ በምንሰራው፣ እኛ በምንከፍለው፣ እኛ በምናደርገው ሳይሆን በእርግጥ ቸርቾችም እንዲህ ብሎ አያስተምሩ። አስራት አለመስጠት የዘላለም ሕይወት ያሳጣል ብሎ አያስተምሩ። ምክንያቱም የዘላለም ሕይወት አስራት በመክፈል እንዳልተገኘ እንደማይገኝም ስለሚያውቁ፣ ግን ስለማያብራሩ ማለት ስለ አስራት መስጠት እንጂ ብዙ የሚሰብኩት ስለ መዳን ብዙ ስለማይሰብኩ ሰው የአስራት መስጠት ጉዳይ ጠንከር ተደርጎ ሲማር ከዘላለም ሕይወቱ ጋር ያገናኙ እንጂ ቸርቾቹም ሲጀመር ለምሳሌ ሕግና ጸጋ የሚለውን ትምህርቴን በቪዲዮም አለ በኦዲዮም አለ። ቁጥር አንዱን እስቲ አዳምጡ። ቁጥር አንዱ ላይ የተለያዩ አብያተ ክርስቲያናቶች የእምነት መግለጫ መጽሐፍቶቻቸውን ነው ያነበብ ነው። ከዛ ውስጥ አንዱ አስታውሳለሁ የኢትዮጵያ የሕይወት ብርሃን ቤተክርስቲያን የእምነት መግለጫ ምናምን የሚለው እሱን ሁሉ አጥቻለሁ እና እዛ ላይ አስታውሳለሁ አስራት መክፈል፣ ጥምቀት፣ የጌታ እራት ወዘተ እነዚህ ነገሮች ለዘላለም ሕይወት ፈጽሞ አይጠቅም፣ ከዘላለም ሕይወት ጋር አይገናኙም የሚል ከዛ ራሱ ላይ አንብቤያለሁ። መጀመሪያው ቪዲዮ ቁጥር አንድ ላይ እዩት ወይም በድምጽም ወስዳችሁ ስሙት እና አይሉም ቸርቾች አስራት የዘላለም ሕይወት ያሰጣል፣ ካልሰጠ የዘላለም ሕይወት ይጎድላል ፈጽሞ አይሉም። ግን ስለ መስጠት በጣም አጥብቆ ያስተምሩና ስለ ዳንበት የክርስቶስ የማዳን ስራ፣ የጸጋ ስራ በነፃ እንዴት እንደዳንን ደግሞ ምንም አንዳንዴ ያስተምሩም ማለት እስከሚቻል ድረስ ስለተረሳ የዘላለም ሕይወት ከምናደርገው ድርጊት፣ ከምንሰጠው፣ ከምንሳተፈው ተሳትፎ ጋር እየተገናኘብን አእምሯችን ውስጥ ይገናኝ። ለዚህ ነው የቤተ ክርስቲያን አገልጋይ በጣም አንዳንድ ነገሮችን በግልጽ መናገር ያለበት፣ መቆጣት ያለበት። በዶክትሪን አንጻር ድርድር ውስጥ ሰው መግባት የለበት። ከዶክትሪን አንጻር የሕይወትና የሞት ጉዳይ ስለሆነ፣ ስለዚህ አስራት ሲጀመር ወይም መስጠት ሲጀመር ቢሊየን ብር ብትሰጥ የዘላለምን ሕይወት መግዛት አይችልም። የዘላለምን ሕይወት የሚገዛው አቅም የዘላለምን ሕይወት የሚያክለው ማንነት ነው። እርሱም ኢየሱስ ነው። ኢየሱስ ነው የዘላለም ሕይወት እና እሱን በገንዘብ አታገኙ፣ ከፍል አታገኙ። አይሁድ ራሱ ብሉይ ኪዳን ራሱ አስራት ሲሰጡ ለዘላለም ሕይወት አይደለም፣ እዚህ ምድር ላይ ላለች ለመባረክ ወዘተ ነው። እና ምፈራው አሁን ይሄ ጥያቄ ብቻ አይመስለኝም። ብዙ ክርስቲያኖችም እንዲህ የሚያስቡ ከሆነ አስፈሪ። ይሄ ሰውዬ ጥያቄ ብቻ ከሆነ ይሄ ችግር ያለበት እሱም አደጋ ላይ ነው። ግን ብዙ ክርስቲያኖች ከዘላለም ሕይወት ጋር ያገናኙታል ብዬ አስባለሁ። አስራትን፣ አስራት በኩራት ምናምን የሚሉትን፣ ጥምቀትን፣ የጌታ እራትን፣ ጸባይን፣ አገልግሎትን፣ ከፓስተሩ ጋር አብሮ ፎቶ መነሳትን እነዚህ ነገሮች ከዘላለም ሕይወት ጋር የሚያገናኟቸው ከሆነ አደጋ ላይ ነው። እያለቀ ደህንነት የዘላለም ሕይወት 100% ከዛ በላይ ፐርሰንት ካለም 1000% ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ በእንጨት ላይ ተሰቅሎ በሰራው የማዳን ስራ፣ የቤዛነት ስራ፣ የመዋጀት ስራ ብቻና ብቻ እርሱ በሰራው ብቻ የሚገኝ በእምነት ብቻ የምትቀበለው ነው የዘላለም ሕይወት። የዘላለም ሕይወት እሱ የሰራው አንተ በነፃ የምትቀበለው እንጂ አንተና እሱ በሰራችሁት የምታገኘው አይደለም። አንተና እሱ በሰራችሁት የምታገኘው ብለህ ካሰብክ ይሄ ሌላ ሃይማኖት ይሆናል ማለት ነው። ሰፈርህ ያሉት ሌሎች ሰዎች ትሆናል ማለት ነው። መስቀል ላይ ኢየሱስ መዳናችንን ፈጽሟል። እስቲ አንድ መዝሙር የሚዘምርልኝ ይኖራል? በነፃ ለመዳናችን በስራ አይደለም የሚል አለ።
እስቲ ሲንዘምር እንግዲህ ሳልወጣ አቀበት ቁልቁለት ሳልወርድ ሳለፋ ሳልደክም ሩቅ መንገድ ሳልሄድ በልቤ አምኜ በአፌ ስመሰክር የሆንኩበት ታላቅ ነው የሚስ ቀጥሎ በደንብ ሞቅ አድርጎ እንዲያው ድኛለሁ በጸጋህ እንዲያው ድኛለሁ በጸጋህ